ምን ብዬ ነግሬያችሁ ነበር? ሰከንድ አላቆየውም። ኢንዶሚ እንደዚህ አይፈጥንም። ኢንዶሚን ያደረገው ቀን የሰራሁትን ቪዲዮ ማየት ትችላላችሁ። ህጉን ያውቀዋል። ምን ማድረግ እንዳለበት ጆ ያውቃል። በቃ ነግሬያችኋለሁ። ጆ ነው የሚያሸንፈው 100%። ብራችሁን እንዳትበሉ ብያችሁ ነበር። ኢንዶሚ እንደዚህ አይፈጥንም። በዳዲ አስኪዶ ጨረሰው። በቃ አከተመ። ሚሊየን ነሽ እንትን ነሽ ያዛሽ በሙላ 3 ደቂቃ ሳይሞላ እንዴት ዶሚ ትበላላችሁ? ወይኔ! ለማንኛውም ተጠባቂው በሀገራችን ለመጀመሪያ ጊዜ የተደረገው የኤምኤምኤ ፋይት በጆ አሸናፊነት ተጠናቋል። ለረጅም ጊዜ የኢትዮጵያ ሕዝብ በጉጉት ሲጠብቀው የነበረው ማለት ነው ኤምኤምኤ ፋይት ማለት ነው በሀገራችን ለመጀመሪያ ጊዜ ተከናውኖ ነበረ ማለት ነው። ይህንንም ፋይት እንግዲህ ጆኒ ገና በመጀመሪያው ዙር ማለት ነው ንቃተ ህሊናን አሸንፎ አሸናፊ መሆን ችሏል ማለት ነው። ይህ እጅግ በጣም አስገራሚ ነበረ ማለት ነው። 2-3 ዙር እናያለን ብለን ጠብቀን ነበረ። ነገር ግን ገና በመጀመሪያው ዙር ማለት ነው ጆኒ ያው ምንም ማድረግ አይቻልም። ልምድ ያለው ከሌለው ጋር እንዴት ሊሆን ይችላል? ላይሆን አይችልም። ለማንኛውም ጆኒ እንኳን ደስ አለ ማለት እንፈልጋለን መላው የኢትዮጵያ ህብረተሰብ ማለት ነው። ያራዳ ልጆች በጣም ቆንጆ ነበረ። ይሄ ይቀጥል የሚባል ነው። ለነ ጌቾና ለእንደዚሁም ስፒት ቦክስን ጨምሮ ለአባይ ቲቪ ለመድን ከፍተኛ ማለት ነው ያራዳ ልጆች ክብርና ሙገሳ ይገባቸዋል ብዬ አስባለሁ ማለት ነው። እንደ መጀመሪያ እጅግ በጣም ድንቅ ነበረ። ትንሽ ከጨዋታው በኋላ የነበረው ሰጣ ገባ ያስጠላል። ከዛ ውጪ ባለው ነገር ግን በጣም አሪፍ ነበረ ማለት ነው። ይቀጥል፣ ይበርታ፣ ይፋፋም፣ ይጋጋል የሚያስብል ነውና ይመቻችሁ። ጆኒ እንኳን ደስ አለ ብለናል። ይመቻችሁ ጋይስ። ጆኒ ጂጂትሱ ማለት ነው አንቆት ብቻ አይደለም በቦክስም በቡቲም አሸንፎታል። በሁሉም መንገድ ዶሚኔት አድርጎ ነው ያሸነፈው። ማንም ሰው እንዳይከራከር መድኃኒዓለም ተችላለ። እንዲህ ቤተሰቦች ምንድነው የምናየው? ንቃተ ህሊና በአንድ ዙር ወይ እንቅልፌን አጥቼ ንቃተ ህሊና ደግፌ ወይኔ ንቃተ ህሊና ወይኔ! እውነት ሳትነቃ ነው የተደበደብከው። ውድድሩ በሚገርም ሁኔታ አልቋል። እኔ እንደውም ስክሪፕት ነው ብዬ ገምቼ ነበረ፣ ግን ደግሞ ጭራሽ ከዛ በባሰ መልኩ የአህያና የእንቁራሪት ፍልሚያ ሆኗል። ምን እንደተፈጠረ ምን እንደሆነም ለሰው የሚያጠያይቅና ግራ በሚያጋባ መልኩ ብቻ ያስጠላል በጣም። እስከ 7 ሰዓት ለጠበቀ ሰው በጣም የሚደብር ነው። እውነት ይደብራል። በቃ በጣም እስከ 7 ሰዓት ለዚህ ነው እንዴ የጠበቅነው እኛ? የሰው ምክር መጥፎ ነው የሚባለውን ነገር ያመንኩት